ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። ትግራይ የሚደረግ ውጊያ ዓላማ የለውም። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም። ትግራይ የሚደረግ ውጊያ ጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጧል። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም። መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በሁለት ወር ሶስት ወር ደግሞ አልተስማማውም። ራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። ከምዚ ይኸውን ዝተፈልጠ ቢኮዝ ዕንቅፋት ስለ ዝበዝሐ ሕዚ ኣነ ፌደራል መንግስቲ ብለይ እናገበሩ ዝቕፅለሉ ሞራል የብለይን። ፌደራል መንግስቲ እዚኦም ፕላን ኮ ዝወፀሉ ሰብስክራይብ ይገብር ታደሰ ኣነ እዚ ኣኩ ክውዳእ ይኽእልን ኣብታ ኮሚቴ ዝኣተወሉ ምክንያት ፕራየር ፍልጠት ስለዘለኒ ተዘይ ኮይኑ ኣነ ድሌት ኣለኒ ማለት ካብቶም ድቃስ ዝኾኑ ነገራት ሓደ እዩ ሰምቲም ኮይ ሕዚ ቲዲኤፍ ሰብኣቱ ሕስና ይብልን ገለ ዝብል ዘራታት ሰምዐ እቲ ዝበሃል ሓይሊ ናይ ቲዲኤፍ ሓይሊ ናይ በገሊኦም ናይ ቤት ፅሕፈት ሕወሓት ዝገበሩ ኮርን ወዲ ኮርን ራያ ስርዓት ይትሕዘሉ ሰባት ይቀትለሎ ቲዲኤፍ ኮ ቲዲኤፍ ዝኾነ ናይ ትግራይ ኢንተረስት ሒዙ ክሳብ ዝተቃለሰ ጥራሕ እናዘበጥናዮም ሓቢርና ዝብል ሓደ ረሳሕ መራሒ እናመርሖ ህዝቢ ከም ህዝቢ ዱላዩ ዝርድኦም እናበለ ብዘይ ሕንከት ብስልክና ተዛረበ ዝውዕል እዚ ናይ ወልቅ ይገረደ ኣብ ወልቃይትና ዝገረደ ነገር ከምፅእ ወልቃይት ክእቶ ተኾይኑ ህዝቢ ኢሉ ዝኣምን ናይ ቤት ፅሕፈት ሕወሓት ወይ ናይ ኮር ወዲ ኮር ዘይኮነስ ናይ ህዝቢ ትግራይ ኢንተረስት ሒዙ ዝኣተወ ሓይሊ ጥራሕ እዩ ከረጋግፅ ዝኽእል ሰሞኑ ውሕስና ክበና ዝብል ሓደ ምስ ፌደራል መንግስቲ ዘለና ርክብ ካብ ፈኸራን ካብ ታኢስኑ ነፃ ንገሮ ፌደራል መንግስቲ እንደ ወጢርና ንሓዘ እሞ እዚኣ ናይ ቃል ዓለም ኢኻ ትዛረብ ዘለኻ ንብሎ ኣነ ሕዚ ፌደራል ዘይንገበሮ ይብለና እዩ ተፈናቀልቲ ክምለስ ቀዳማይ መንግስቲ هم ይብለና እዩ ውሽጢ ቀረብ ናይ ኣምኖን ነይረ ምተና እንዳ ከመይ ልመፅእ ቀዳማይ መንግስቲ ከምዚ ከጥፈና ይብል ስለዝነበርና ሕዝቡን በዚኣ ክኸድ ኣት ፌስ ቫልዩ ዝወስዶ ነገር ኣሎ ኣነ ተኸይልኩም እዚኣ ግበሩ ታደሰ ኮ ትጠይቅ ታደሰ ገበሮ ዘለኮ ከም መራሒ ክቀልፅሎ እውን ይግባእ ሓቂ ከምኡ ደኾይኑ ስተፈለ ናይ ኣብ ቤት ፅሕፈት ሕወሓት ዘለዉ ብሕራት ዘይደለዮም ሰባት ቢሮ ሓለፍቲ ይባረሩ ኣለዉ እነሱም ዘይደለዮም ሰባት ኣብ ደመቀ ዘውዱ መረፃ ተገይሩ ብሰላም ዝነበረሉ ዓዲ ይደሊ ምሕዳር ዘጥፍኦ ጥፋት ማንም ይሕተት ኣነ ንሕተት እሱ ይሕተት ዝኾነ ዘሎ ሰብ መፁ ኢሉ እንደገና ምስ ጠበቃ ሒዙ ክወግኡና ይብሉ ዝሃድመሉ ኩነታት ከይፍጠርና ክንጥንቀቕ ዝባል እንታይ ውሕስነት የለና ማለት ኤንጌጅመንትና ከምቲ ዘለና ናይ ቤተኹ ደብዳቤ ምፅሓፍ ይኹን 28 ደብዳቤ 6 ወር ዝፅሕፍ ሰብኣይ ፕራይዱ ውሕጥ የብል እሞ ፕራይድ እኳ የብሎምን ኣብ ኣዲስ ኣበባ መፅኻ من ده تكفل كاين لما انا بدي مصنعين يحلفوا نيرا سلطان انا هنا اقول انا ساعاتكم يوم يزارون ساعات مش امباسادرات يزارون ساعات هم ريكورد النغرك ناي معراو قدام خي فتحنا سلام يفطر نيلي that's my position نقدر حقوسهم كنا زارو معراو كنا مجلس لا هنا حزبنا ما نمشوا ولا فيدرال انا اخو قاصره تيلو عامه يوسد خلت عامه يوسد كقاصرو يغلن زي مثلا ناي تግራይ محدار يكون ዝግቦ ዋላ ይውሰድ መማረጽ ከማ ዝሞተ ይሞት ባይን ዕምተ ንዋጋይት መማረጽ ወደ ሽብር ሰምዓ ነራ
هاي آخراتها ولا حمش عمت وسدنا ندلو عند نقدر بدنبي زي الصف ندلو أبناء دبرت المستشفى يقول حلو يقولس لا يحكي حلو كفتة شعور على ذي حزي يا أخي لما كل سلطان تدلي ما يتبرع حين إذا أسنا سلطان كدلي شالك خلي كل شيء يقول ساعات ينزل وبغاية بوصل يبيت يقولون بقى هم قالوا لما جاهرم نتينك قادر تفتو تصلخ عبتي إثيوبيا هنا زلنا أب إثيوبيا هنا عنك على سنازل مرقصلنا حزب تግራይ معات كاين نصلو بايزي بمايك نحزنا اسمرا يعركي ادشا يصلأي نابلنا معات كاين نصلو حزب تግራይ كمود ولد تግራይ سغاتلنا مس حزب اورومو زراخب سخونه يكون منقسقاس كمود ولد تግራይ አይንድግፍنا مسمانم حزبታት ركب كنفطرلنا تخكل مسوم دو زملكت ማለት انا حساب يخبر ينا يزخون السب تفتح يصقم كباد مخسب إيروب زلو زل ግን ሮንጊ ጌጋይ ሶዛ ክልል እዚኣ አይካፍቲ ክነትርፋ ናፍቲ እንቀሳቀስ ዘለና አካላት አነ ትክክል አይኮነን ክንግዛዕ ዝኸውን መራሒ ፖለቲካዊ ውድባት ናይ ትግራይን ሚዲያ ዞም ማሕበራዊ ሚዲያ ነጠፍትን ክነአስር ሰነደዳሊና ኣለና ይሉት ማልምሸ ሓደ ክንግዛዕ መራሒ ከዓ 17 ዓመት ቁስሊ ናሃለ ብግራጭ ዝወግድ ትግርኛ ተናጋራይ ስለተናገረ ትግርኛ ከይተዕረቁና ለዝፍክር ዕድመ ወዲ ዕድመና ሆድ ዝንቀሳቀስ ትግራዋይ ከዓኒ ላይክስ መጨረሻ ዋላ ጽርጋው ንጎተት ክንቃለስና በሰላማዊ ዝባል ተጋሩ ግን ተበቲነው የምንየው ሰራዊት ተበቲኒ እንየው ልህቅ ተበቲኒ እንየው ዲያስፖራ ተበቲኒ እንየው ጌታቸው ረዳኮ እያሉ ያሉት እዛ አካባቢ አሁን እናንተ የምታስተዳድሩትና የምትመሩት አስተዳደር ሙሉ ለሙሉ ፈርሶ ጊዜያዊ አስተዳደር እንዲቋቋም ወሰነናል የሚል ነገር ሲናገሩ ሰምተናቸዋልና በዚህ ጉዳይ ላይ ምንድነው ምላሻችሁ? በርግጥ አስተዳደሩ እንዲፈርስ ተስማምታችኋል እናንተ? አስተዳደሩ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በልጆቹ እየተመራ ነው። ከምስለኔ አስተዳደር ተላቋል። ከሀገር ውስጥ አገዛዝ ነፃ ወጥቷል። በአንዳንድ አካላት እየተሰነዘረው ያለው ሐሳብ የሀገር ውስጥ አገዛዙ ለመመለስ ነው። ይሄ ደግሞ አይሳካም፣ ሊሆንም አይችልም። አስተዳደሩ ተጠናክሮ የሚቀጥል እንጂ የሚፈርስ አይደለም። ስለዚህ የተስማማነው አስተዳደሩ ተጠናክሮ የሚቀጥል እንጂ አይፈርስም። ሁመራ ላይ መጥቶ ያለም አስተዳደሩ መስክሮበት ነው የመጣው። አርቲፊሻል አስተዳደርም አቋቁመን እንደነበር ብሎ ቃሉ ምስክርነትም የሰጠበት ቃፍታ ሁመራ ወረዳ ወለጋ ይሁን ጨረቃ ላይ የማያውቅ አርቲፊሻል አስተዳደር ትግራይ ውስጥ ሰይመን ነበር። አካባቢ በምንም ያውቁት ልጆች ሰይመን ስናስተዳድር ብለን ሰይመን ደሞዙ ስናስከፍል ነበር። ነገር ግን አክቹዋል የሚያስተዳድረው ሪያላይዝ ብናረጋው ሪያሊቲው ላይ ግን የሚያስተዳድረው ያለ የራሱ ልጆቹ ነው። የቃፍታ ሁመራ ወረዳ ራሱ ልጆቹ ነው የሚያስተዳድሩት። ወልቃይት ጠገዴ ሰቲት ሁመራ ዞን በራሷ በልጆቿ እየተመራች ነው ያለችው። ስለሆነም የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር አይደለም። በፍጹም የሚፈርስ አስተዳደር አይደለምና አስተዳደሩ ተጠናክሮ እንደሚቀጥል ነው የተስማማነው። ከዚህ ባፈነገጠ መልኩ የሚሰጡ ሐሳቦች ተቀባይነት የላቸውም። ሆን ተብሎ ህዝቡን ለማደናገር የሚደረጉ ናቸው። ስለዚህ በጀቱን ባለመመደቡ ባለመፈቀዱ የመጡ የህዝብ ቅሬታዎችን በመኮርኮር አስተዳደሩን ከህዝብ ለመነጠል እየሰሩ መሆኑን እንረዳለን። ይህም ለወደፊት አጠናክረው ይቀጥላሉ። በዚህ ህዝብ እናደናግራል ብለው ያሰቡ አካላት እንዳሉ በዚህ አግባብ ህዝባችንን በደንብ እንዲረዳው እንፈልጋለን። ከባለፈው አቋማችን ምንም የተለየ ነገር የለም። አስተዳደሩ ተጠናክሮ የሚቀጥል እንጂ የሚፈርስ አይደለም። በዚህ እንደሚፈርስ አድርጎ የተነዛው የተረጨው ሐሳብ ግን ተገቢና ትክክል አይደለም። ተጠናክሮ የሚቀጥል አስተዳደር ነው። ይሄ የሚሳካ አይሆንምና ዛሬም እንደትላንቱ እየዋሹና ንስሐ ገብቻለሁ በሚል የህዝብ ጥያቄ የለም ብሎ መካድም አይተናል፣ ተመልክተናል። ይሄም ያደጉበት አመል ስለሆነ ምንም የምታደርገው አትልም። ሁመራ ሲመጣ ያስመስላል፣ አዲስ አበባ ሲመጣ ደግሞ ይክዳል ማለት ነው። ይሄ እንደዚህ አይነት ደግሞ ተገቢም ትክክል አይደለም ብለን ነው የምናምነው።
አንዳንዶች የህዝብ ተቀባይነት ያጡትን እናገኛለን በሚል ቅዠት ያልተወሰነ ውሳኔ እንደተወሰነ ያልተባለ እንደተባለ እያደረጉ በማቅረብ ራሳቸውን አጀንዳ ማድረግ ይፈልጋሉ። ርካሽ ተወዳጅነትን ለማግኘት የሚደረግ ጥረት ነው። ይህ ደግሞ ከንቱ ድካም ነው። የወልቃይት ጠገዴ ህዝብ ራሱን ጠንቅቆ የሚያውቅ መነሻውንም መዳረሻውንም የለየ የትግሉን አውድ ያወቀ ነውና ሆን ተብሎ ያልተወሰነ ውሳኔ እንደተወሰነ አድርጎ ማደናገሪያ ያልተባለ እንደተባለ እያደረጉ በማቅረብ ከእንደዚህ አይነት ድርጊቶች መቆጠብም አስፈላጊ ተገቢም ነው። ህዝባችን